السلام عليكم ورحمة الله وبركاته كتاب التوحيد ክፍል 43 ይህ ምዕራፍ ስለመሰላችሁ የሚያወራው አላህ Subhanahu አንድ ሰው በአላህ Subhanahu Wa Ta'ala በእውነት ታምሎለት አልቀበልም ያለ ሰው ሁክም ምን እንደሆነ የሚናገረው ባብ ይዤላችሁ መጥቻለሁ ማለት ነው። طيب ባቡን ምዕራፍ ነው ወይም መግቢያ ማለት ነው። ማጃአ የመጣ في من لم ينقع አልቀበልም ላለ بحلف بالله بالله سبحانه وتعالى تامل ولت مالتنا عن ابن عمر رضي الله عنه عبد الله بن عمر رضي الله عنه الله ملكم سراچون للاچونا أن رسول الله صلى الله عليه وسلم رسول صلى الله عليه وسلم قال انديالو لا تحلفوا أتمالوا بآبائكم باباتوچاچو من حلف يمال بالله بالله فليصدق عند سو بالله سبحانه وتعالى كمال በእውነት መሆን አለበት የሚምለው ማለት ነው። ወመን ኹሊፈ ለሁ ለሱ ደግሞ የተማለለት ሰው ቢላሂ በአላህ ፈልየርዳ ይቀበል። አንድ ሰው በእውነት በአላህ ተማለለት ይቀበል ማለት ነው። ወመን ለም የርዳ አልቀበልም ያለ ፈለይሰ ሚነላህ ከአላህ ሱብሓነሁ ወተዓላ ጋር ምንም የለውም ማለት ነው። ረዋሁ ዘግበውታል ኢብኑ ማጃህ ዘግበውታል ቢሰነዲን ሐሰን። طيب ያው አሁን ላይ ጊዜው የከፋ ቢሆንም ግን የሆነ ሰው ዙሮ ባህሪው ይታወቃል። ውሸታም ምናምን ከሆነ ያኔ ልንጠራጠረው እንችላለን። ካልሆነ ግን በምንም ነገር የማይታወቅ ሰው በአላህ Subhanahu Wa Ta'ala ምሎልን እኔ እውነቴን ነው ብሎ በአላህ ከማለልን መቀበል ግዴታችን ነው ማለት ነው።